አሁን በጌታ በኢየሱስ ክርስቶስ ስም በኢትዮጵያ ተራሮች ላይ የተቀመጠው ዘንዶ እንዲወርድ እንጸልያለን። የኢትዮጵያን ተራሮች የተቆጣጠረው እባብ እንዲነቀል እንጸልያለን። በኢትዮጵያ ተራሮች ላይ የእግዚአብሔር ክብር እንዲገለጥ፣ በኢትዮጵያ ተራሮች ላይ የእግዚአብሔር ኃይል እንዲገለጥ አጃሞዛ ካናባዲያስ አሁን በዚህ ሰዓት የምንገኘው በአምበሪቾ ተራራ ላይ ነውና ክብር ለኢየሱስ ነው። በጣም ከሚወደው ፓስተር ደጌ ጋር አብረን ነው እየጸለን ያለነው። መጽሐፍ ቅዱስ እንዲህ ይላል፣ ባንቺ ላይ የተሰራው መሳሪያ አይከናወንም ተብሎ ተጽፏል። አንድ ጊዜ ኤልያስ የኤልዛቤልን ዛቻ ሰምቶ ፈራ ይላል። ፈርቶ በአንዲት ክትክታ ዛፍ ቁጭ አላላል። ኢየሱስ ጌታ ነው። በዛ በክትክታው ዛፍ ቁጭ ብሎ አንድ ጸሎት ጸለየ። ምንድነው የጸለየው ጸሎት ብላችሁ ብትጠይቁ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ ጸለየ። ነገር ግን ሰማይ እንደዚህ አይደለም ያለው። ኢየሱስ ጌታ ነው። ምናልባት ይህንን መልእክት የምትሰሙ ሰዎች እርግጠኛ ሆኜ ነግራችኋለሁ፣ አንዳንድ ዛቻ ሰምታችሁ፣ አንዳንድ ወሬ ሰምታችሁ ልባችሁ የወረደባችሁ፣ ተስፋ የቆረጣችሁ፣ ግራ የተጋባችሁ ኢየሱስ ጌታ ነው። የእግዚአብሔር ሰው አብረን እንጸልያለን። ክብር ለኢየሱስ ነው። ስለዚህ ኤልያስ የኤልዛቤልን ዛቻ ነው የፈራው። አንተ የምን ዛቻ ነው የፈራው? አንቺን ምንድነው ያስፈራራሽ? አሁን ኤልያስ ከአባቶች አልበልጥምና ውሰደኝ ስሎ ሰማይ እንዲህ ነው ያለው፣ እኔ ባንቴ ላይ የያዝኩት ፕሮግራም አላለቀማና። ምናልባት እዚህ ውስጥ አላችሁ ይህንን ቃል የምታዳምጡ ኢትዮጵያውያንና ኤርትራውያን በጌታ በኢየሱስም ባያላችሁበት ዓለም ሆናችሁ የሆነ ወሬ ሰምታችሁ የደነገጣችሁ ነገር አለ። እርግጠኛ ነኝ እናንተ ናችሁ እንጂ የፈራችሁ የእናንተ አምላክ አልፈራም። አሜን። እናንተ እግዚአብሔር የጀመረው ነገር ያለቀ መስሏችኋል። አላለቀም። ኢየሱስ ጌታ ነው። ሃሌሉያ። አላለቀም። እግዚአብሔር ምንድነው ያለው ብላችሁ ብትጠይቁኝ በጣም የሚገርም ነገር አለ። ኢየሱስ ጌታ ነው። ገና የምትሄድበት መንገድ ሩቅ ነውና ተነስተ ምን በል ብላ አሊፌና ካንታፖሳ ካናጃኒያስ ኢየሱስ ጌታ ነው። እኛ በደረስንበት እንድንቆም የሚፈልጉ አሉ። እርግጠኛ ሆኜ የምነግራችሁ እግዚአብሔር ያልጨረሰውን እንደጨረሰን የሚያደርጉ ሰዎች አሉ። እግዚአብሔር መንፈሳቸውን ይምታ። አንተ ሰው ስማ፣ ኢየሱስ ጌታ ነው። አንቺ ሴት ስሚ፣ በኢየሱስ ስም ይህንን መልእክት የምታዳምጡ ሰዎች አንድ ትልቅ መልእክት አለኝ። ኢየሱስ ጌታ ነው። እግዚአብሔር ያልጨረሰውን እንደጨረሰን አድርጎ በደረሰንበት እንድንቆም የሚፈልጉ መተተኞች፣ ሟርተኞች፣ ደጋሚዎች፣ አስደጋሚዎች እኔ ዛሬ እንዲህ እላለሁ፣ በኢየሱስም በአናታቸው ላይ ቆሜ ሰብካለሁ። እንዲህ ነው የምንሆነው። ገና የምትሄድበት መንገድ ምንድን ነው አለው? ሩቅ ነው። ምን በል ተነስታ ብላ አለ። ኢየሱስ ጌታ ነው። አሁን አንተ ካንተ የሚጠበቀው ምን መሰለ? ተንበርክከ መጸለይ። ካንተ የሚጠበቀው ምን መሰለ? በእግዚአብሔር ቃል ማንበብ። ካንተ የሚጠበቀው ምን መሰለ? ከአምላኪ ከእግዚአብሔር ጋር መታረቅ እንጂ ተስፋ ቆርጣ አገልግሎት አቆማለሁ፣ ሰፈር ይቀይራለሁ፣ እሱ አይደለም መፍትሄው። በዓለም ዙሪያ ያላችሁ የሚሰሙ ሰዎች እኔ መልእክት አለኝ ዛሬ። እግዚአብሔር ለኤልያስ የምትሄድበት መንገድ ምንድነው? ሩቅ ነው አለው። አንቺ እህቴ የምትሄጂበት መንገድ ሩቅ ነው። አንተ ወንድሜ የምትሄድበት መንገድ ሩቅ ነው። አትጠራጠር፣ አትፍራ። ኢየሱስ ጌታ ነው። አራቱን መቅጣጫ አዙርና አሳያችሁ። በጌታ በኢየሱስ ወደ ሰሜን ትሄዳላችሁ፣ ወደ ደቡብ ትሄዳላችሁ፣ ወደ ምዕራብ ትሄዳላችሁ፣ ወደ ምስራቅ ትሄዳላችሁ። ማንም ሊከለክላችሁ አይችልም። ማንም ሊያስቆማችሁ አይችልም። ታምናላችሁ? እንን ኢየሱስ ጌታ ነው። ማንም እንደማይከለክል ታውቃለህ። መሄድ እንጂ የተፈቀደልን ኢየሱስ ጌታ ነው። መንቀሳቀስ እንጂ የተፈቀደልን እንድንቆም እግዚአብሔር አልጠራንም። ስለዚህ ልትቆሙ ያላችሁ ሰዎች ኢን ማይቲ ኔም ኦፍ ጂሰስ አትቆሙም፣ ትቀጥላላችሁ። ተስፋ የቆረጣችሁ ሰዎች በጌታ በኢየሱስ ስም ተስፋችሁ ለመልማል። በቀኝ አቃተኝ፣ ሰለቸኝ፣ ሞከርኩ የምትሉ ሰዎች ደግማችሁ ሞክሩ። አንድ ጊዜ ይስሐቅ አንድ ቦታ ሲቆፍር ይደፍኑታል። አሁንም ሌላ ቦታ ሲቆፍር ይደፍኑታል። ሶስተኛ ሄዶ ሲቆፍር መምጣት አቃታቸው። ጠላት ተስፋ እስኪቆርጥ ድረስ ቀጥልበት። ኔቨር ጊቭ አፕ። ኢየሱስ ጌታ ነው። ተስፋ እንዳትቆርጡ። በዓለም ዙሪያ ያላችሁ የሚሰሙ ሰዎች በብዙ ሁኔታ ተከበናል። በብዙ ወረኞች መካከል ተከበናል። በብዙ ምቀኞች ውስጥ ተከበናል። ይሁን እንጂ እርግጠኛ ሆኜ የምነግር ዛሬ በአምበሪቾ ተራራ ሆኜ አውጃለሁ፣ በጌታ በኢየሱስ ስም ትቀጥላለህ። አሁን እግዚአብሔር ሰው ፓስተር ደጌ ደግሞ በውስጥ የተሰማውን ይናገራል። ኢየሱስ ይመጣል፣ ኢየሱስ ያሸንፋል። የምትፈሩ ሰዎች አትጠራጠሩ፣ ድሉ የእናንተ ነው። ሃሌሉያ።
ወደፊት ሂድ በጌታ በኢየሱስ ስም። ወደፊት ሂድ በጌታ በኢየሱስ ስም። ሼላ ዲባኖስ ሻቦዲ ገሃንታ